ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ አብረን እንውላለን። ቆንጆ ውሎ ማለት ያው የትራንስፖርት ውሎ በሉት በቃ። ቢቆለፍኩት በሬን እየወጣ ነው። ዝናባማ ነው በጣም አየሩ ከባድ ነበርና ጃኬቴ ምናምን ደራርበን ምናምን እየወጣ ነው። ትንሽ በእግር የሚያስኬድ መንገድ አለ። እየሄድን ነው። ከዛ አስፋልት ላይ ደረስን ነው። ኦልሬዲ ዝም ብለን ትንሽ ቀረጽ ለማድረግ እያሰብን ቢመጣ ጥሩ ነው። ባቡሩ ይመጣና ከዛ ምን እናደርጋለን? ያው ሮጬ ማልደርስበትም በቃ ያመልጠኛል ብዬ አሰብኩኝ። እንደ ድንገት ምን ቢፈጠር ጥሩ ነው? እግዚአብሔርን እንዴት ደስ እንዳለኝ። ቆመ ባቡሩ ያለ ቦታው ቆመ። በቃ ድሌ ልጠቀምበት ብዬ ነው እየሮጥኩ ነው። ሰው ምን ሆናለች ምናምን እያለ ነው። ለመቆም አሰብኩና ይበላ የፈለገውን ብዬ መሮጥ ጀመርኩ። እየሮጥኩ ነው በቃ ራሴን አላቅም። እና አሁን ራሱ የሆነ ፓርት ላይ ታያላችሁ ሳልገጭ ደረሰ። በቃ ተስፋ ልቆርጥ እያሰብኩኝ ለምን ቆርጣለሁ አልኩኝና እንዴትም ብዬ ተሻገርኩ። ከዛ ትኬተሩ ኧረ ተረጋጊ ምናምን ኧረ መረጋጋት የለም ስራ ይረፍድብኝ እያልኩት ነበርና ወደ ውስጥ ስገባ ምን ቢገጥመኝ ጥሩ ነው? ወይኔ አልገባችሁም። ባዶ ነው። እግዚአብሔርን እንዴት ደስ እንደሚል ባዶ ሆኖ መሄድ ያለው ስሜት በቃ ልነግራችሁ አልችልም። እዩት በኢየሱስም እንደዚህ እኮ ሆኖ አያውቅም በተአምር። እና ደረስኩኝ፣ ወረድኩ። ከዛ ወደ ሱቄ ጉዞ ተጀመረ። ይሄ ደረጃማ ሊፍቱ መቼ እንደሚሰራ እግዚአብሔር ያውቃል። እና በቃ በእግር ወደ ላይ እያለን ነው። ከዛ ሱቄ ተገባ። ነቃ ግድ ነው መነቃቃት አለብን። እና ደግሞ ማይቀረው ነገር ምንድነው? ቡናዬን አንድ ሲኒችን እንጠጣለን። ከዛ ቡናችንን እናጣጥመዋለን። በደንብ እናጣጥመውና በቃ ወደ ስራ ለመግባት ነው። በደንብ ወደ ስራ እና በቃ ትንሽ ወደ ውጭ ወተን ምናምን ቀኔት እናደርጋለን። በቃ በስራ እንውላለን ማለት ነው። እና ሰብስክራይብ እያደረጋችሁኝ እሺ ውዶቼ፣ ወዳችኋለሁ። ባይ